ካጠጋግንኩኝ በኋላ እኮ በጣም ተሽሎኝ እንደው እሱ ባይኖር በአካባቢያችን አካባቢው ህዝብ እኮ በበሽታ ያልቅ ነበር። የሆነ ልክ ያልሆነ ነገር ማለት ምንድነው? ይህ አካባቢ በተለያዩ የተፈጥሮ ሀብቶች የበለጸገ ምን ያደርግ ብቻቸውን ሊበሉ ያሰፈሰፉ ሰዎች እርስ በርስ ያባሉን ጀመር እንጂ። አይዞሽ፣ አንቺንም ልጁንም ከዚህ እናወጣለን። አሁን በቂ ሀብት የምናፈራበት ጊዜ መጀመር ትችላለህ። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጁ። የተወሰኑ የተረፉ ሰዎች ያንተ እርዳታ ያስፈልጋቸዋል። እባክህ እርዳቸው። አክስቴ ቆላ ሁሉ ጥንቅጦ ወጥቷል። ይህ ሚስጥር ለሰፈራ ሰው እስኪደርስ ድረስ እንደ ነፍስ ጠብቀ ያዘው። ዛሬ መጣሁት መነገር ስላለበት ተከርኖ እየበሰለ ስላለ ሚስጥር ልነግርሽ።